ሻምበል ጤና ይስጥልኝ። ሰላም ነው? እንዴት ነው? ደህና ነው። ደህና ነው። ደህና ነው። እንዴት ነው? አለ ሰላም ናችሁ? ደህና ናችሁ? ኧረ እንዴት እንዴው የተወለወለ ምን ሽርግ ጀመርክ? እኔ አንተ ወንድም ምን ይጎልብኝ? ሀብቱም ጨቅ ነው። አዎ እንዴው ሰጣሃል እግዚአብሔር ማውት። ደህና ነው? ደህና ነኝ። እንዴው አጋጣሚ አገጣጠመን ፈልጌ እየጣደፍኩ ስመጣ ምን ጉዳይ ኑሮኝ እኮ አሁን እየጣደፍኩ ይልህ አንድ ጉዳይ ገጥሞኝ በዚያ ይሰለሰላለሁ። ደህና ነህ? እኔስ ፈልጌ ነው የመጣሁ። ምን ነበር ያስቸግር እዚህ ሰፈር አላንተ ማነል እሱሳ አለሁልህ። እና እኛው ለኛው ታልሆነ ምን መቼ መጣህ? በራው ምኑ ስትል ከርም ሰሞኑን መጣሁ እና እንደው ሽምግልና ብትላከኝ ምን ተሰውጣ? ኧረ አይደለም ልዳርልህ ነው። አዎ ልዳርልህ ነው። እንዴት ድግመኛ ሚስትስ? ኧረ በትዳርልህ ያቺማ አውሬ ሆነች። በቃ አለህ አሙኝ ሆነች። በቃ አላስቀምጠኛለች። በቃ ስወጣ ስገባ እንዴት ምን ተለክፈ ነገር ተለክፈ ምን አውቄ እኔ ምቀኛ ይነሳብኝ ምን አውቃለሁ። እንግዲህ ሀብትን ያየ ምን አውቃለሁ። በቃ ዝም ብለህ አላስቀምጠኛለች። እና የዛን ጊዜ ስታገባት እንዴው ተው ይቅርብህ አጥና ይግባህ ነገሩ ብለን ብንልህ የለም ያለሷ ሰው አይታየኝም እንዴው አይኗ ጥርሷ ፍንጨቷ ምኗ አያልክ በዚያ ገባ። አይ ሻምበል ተቀምሶ አይገባ ምን ኦሮ በቃ ተቀየረች። በ80 ላይ 80 እንዴት አድርጌ እንዳ በባለፈው ነግሬህ እዛ በረሃ አርሻለሁ ብዬ ነግሬህ እዚያ ከርሜ እመጣለሁ። በቃ ሚስት ጋር ነው ሌላ ጋር ነው የከረምኩ። በቃ ተዋልሁ ልትፈጀኝ እና አልተማጠንም። እዝናዛ እንዴው መቼም ስጋ ለስጋ ወሬ አይደበቅም። እውነቱን ልንገርህ መቼም ዘመዴ ነህ ብለህ ሰውማ ያማሃል እኮ ልጅ ወልዷል አሉ አይተነዋል። እዚያ በረሃ ከርሞ የመጣም ሰው ልጅ ወልዷል እዚያው ከርሟል እያለ ያወራል ያማል። ሮጊያን ያለ እሱም ስላለ ያን ሰምታ እንዳይሆን የምትበሸክብህ ነው እሷ። ኧረ እኔ እንግዲህ እንደ አፈቀዳት ዙሮ እዚያ አያ ታሪኩ ጋር ተላከኝ እንጂ ሰውየው ጋር ተስማምተናል። እንዲያው ይወጉ ይድረስ ጠይቅልኝና ላግባ እንጂ እኔ ወገኔን ብትሆን እንዲህ ያለውን ስልትና አልደግፈውም። ከረፈለኝና እኔ እወድሃለሁ። አያ ታሪኩም እንደምታየው እኛ ጓደኛ ነው። እንግዲህ ያለችው አንድ ልጅ ናት። እሷን ነው የምትል ጉብሊት። አዎ እና አሁን እሷን ጉብሊትን ጨክኜ እንዴት አድርጌ ተው እንጂ እኛም ተው ያለ እንትን አስበልብኝ። እኔ አሁን ይኸውልህ ትልቅ ጉዳይ ያለብኝ እሱን ልፈጽም እና የሚሆን ከሆነም እንመክርበታለን ከሌላ ሰው እቹንም ምኑንም ብለን እንመክርበት አጥንተን እንወስናለን እንጂ አሁን እንዲሁ ዝም ብለን እንዴት አድርገን ከባድ እኮ በል ቸኩያለሁ። እንግዲህ ከባድ ጠላት ተነስቶብኛል። እሱን እንትን እላለሁኝ። ለማንኛውም በል እንግዲህ አይ ደስ ያለሃል መሰለኝ። ለማንኛውም ግልጽ ነው የምነግርህ እኔ እኮ ላልከ ምን እሺ የግንባር ስጋ አይደለህ እንግዲህ እስቲና ለማንኛውም የሚለውንም ይሆነውና በልሽ አትቅረምረም። እንግዲህ ምን ያቅረምረማል? በቃ አሁንም ማለት ነው እንግዲህ ሻምበል ካከፋ ማይለው ሰው አይቀበልኝ። ይኸውልህ አንተ ነህ ባለ ዳንኪራው እኔ ነው ጌታው አውደልዴ ሌላው ደልዴ ያለ እዚህ በመንደሩ እየዞረ እያውደለደለ የሰውን ሚስት በለውና ምን ይልሽ ከየት ይመጣል? ኧረ ምን አድርግ ነው የምትሉት? ተነስ ነው የምልህ እንዳልዘነጥልህ ምን አድርግ የሰው መፈረጃ ሊያደርገኝ ምን አድርግ ነው የምትሉት? ተነስ ምን ስራ ጠፍተው ነው ምን ላድርግ? ምን አድርግ ነው የምትሉኝ? ዲናሱ ሲመስላችሁ እነማን ናችሁ? ምን አጥ የና አታውቀኝ። እናንተ ደግሞ ሳልደርስባችሁ እነማን ናችሁ? ለምን ሳልደርስብህ